እንደምን ቆያችሁ ውድ ተመልካቾቻችን የዩቲዩብ ቻናል ተከታዮቻችን። ዛሬ በፌስቡክ ገጽ አንድ ገራሚ የሆነ መረጃ ስላየው ይህ ነገር እጅግ በጣም ስለገረመኝ እንግዲህ ለእናንተ ለውድ ተመልካቾቼ ይህንን ሀሳብ ሼር ለማድረግ እንግዲህ አስቤ ነው። ምንድነው የዓለም ጤና ድርጅት ዳይሬክተር ጀነራል ዶክተር ቴድሮስ አዳኖም በፌስቡክ ገጻቸው በጃንዋሪ 15 2025 ላይ ነው ይሄን ነገር ይዞት የወጡትና የፖስቱት። እኔ ግን በቅርቡ ስላየኝ እጅግ በጣም ይሄ ነገር ገረመኝ። ምንድነው ምለው ከላይ በመጀመሪያው መስመር ላይ እንደሚታዩት ግሎባል ሚሊተሪ ኤክስፔንዲቸር ጃስት ሂት 2.7 trillion in a single year። ይህ ምንድነው እንግዲህ እንደሚታዩት ዓለማችን ለጦርነት ምን ያክል በጀት እንደሚበጀት ምን ያክል በጀት በጅተው እርስ በርስ በዓለማችን ያሉ ሰዎች እንደሚገዳደሉ እንደሚጨራረሱ ይሄ እንግዲህ ማሳያ ይመስለኛል። ከምንም በላይ ደግሞ የገረመኝ ከታች ወረድ ብላችሁ በሶስተኛው መስመር ያለውን ጽሑፍ ስታነቡ according to UN estimates ending world hunger by 2030 will require $93 billion annually። ይሄ እንግዲህ በዓለማችን ላይ ጦርነት እንዳይከሰት ረሃብ እንዳይከሰት 93 ቢሊዮን ዶላር ያስፈልጋል የሚል ሀሳብ ያለው ነው። ከታች ደግሞ ወረድ ብላችሁ ስታዩ ምንድነው ለረሃብንና ችግርን ለማጥፋት ከሚወጣው ወጪ ለጦርነት የሚበጀተው በጀት በ30 እጥፍ ይበልጣል ሲል እዚህ ጋር ነው በጣም የገረመኝ። ምናልባት የሰለጠኑ የሚባሉትም ትላልቅ በዓለማችን ላይ ያሉ ሀያላን ሀገራትም ድርቅን ረሃብን ለማጥፋት ከሚያደርጉት ጥረት ይልቅ ችግርን ጦርነትን ለማስፋፋት ይህን ያክል በጀት መበጀታቸው በጣም የገረመኝ ነው። እንግዲህ ነገስታት፣ ተሿሚዎች፣ በተለያየ ደረጃ ያሉ ሀገራት ባደገም ባላደገም ያለ እንግዲህ እርስ በርስ ለመጠፋፋት ምን ያክል ድግስ እንደሚደግስ ይሄ ትልቅ ማሳያ ነው። ስለዚህ ዓለማችን ትኩረት የምትሰጠው ለምንድን ነው? ከዚህ በፊት ለተለያየ ጉዳይ ትኩረት እንደሚሰጥ በዩናይትድ ኔሽን ጉባኤ፣ በአፍሪካ ህብረት፣ በአውሮፓ ህብረት ብዙ ጊዜ የሚነሱ አጀንዳዎች አሉ። አረንጓዴ ኢኮኖሚ፣ ወደ አፍሪካ ስትመጡ ደግሞ የጥይት ድምጽ የማይሰማባት አፍሪካ፣ እንደዚህ የሚመሳሰሉ ነገሮች አሉ። ሰዎች ይህን መድረክ ላይ ያወሩና ዞር ሲሉ ጦርነት ነው ማለት ነው ወደ አእምሯቸው ቀድሞ የሚመጣው። ስለ አረንጓዴ ኢኮኖሚም ሳይሆን ስለ ድርቅ ስለ ረሃብም ሳይሆን የሚያሳስባቸው እንግዲህ መታኮስ፣ መገዳደል ቀድሞ ወደ አእምሯቸው እንደሚመጣ ይህ ማሳያ ነው ማለት ነው። ስለዚህ ደግሞ በዚህ አይነት ሁኔታ በዓለማችን ላይ ያሉ ሰዎች ቴንደንሲያቸው ዝንባሌያቸው ወዴት እንደሆነ መገመት ብዙም የሚከብድ አይመስለኝም። አሁን ከሚታየው ነገር ተነስተን ብዙ ነገር መገመት እንችላለን። ለማንኛውም እንግዲህ ይሄ መረጃ ስለገረመኝ ለእናንተ ሼር ለማድረግ ስላሰብኩኝ ነው። ፈጣሪ እንግዲህ በዓለማችን ላሉ መሪዎችና ገዢዎች ማስተዋል ይስጣቸው ለማለት እንወዳለን። እንግዲህ እንደተለመደው ይሄንን ቪዲዮ ያያችሁ የኔን ዩቲዩብ ቻናል ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ያው እንግዲህ የተቻላችሁን እንድታደርጉና እንድትደግፉኝ ስል ያው እንግዲህ የተለመደውን ትብብራችሁን እጠይቃለሁ። እወዳችኋለሁ። ደህና ሁኑልኝ።